የሞትከው አንተነህ ግዕዝ ግን ሕያው ነው። የምትናገረው አማርኛ 50% ግዕዝ ነው። ካባችን ተነቋል፣ ቀሚሳችን ተነቋል፣ ቆባችን ተነቋል፣ ሻሻችን ተነቋል፣ መስቀሉም ተነቋል። በቤተ ክርስቲያን ትምህርት ሊቅነት ከቅድስና ቅድስና ከሊቅነት ጋር ነው። ኤታ ስርዓተ ትምህርቱን ዘመናዊ ብናደርገው ምን ይመስሎታል? እንደው ጠርጎ የሚማር ተማሪ የለም። ከገጠር ፈለሱ፣ ቅኔ ማህሌት ገቡ፣ ከቅኔ ማህሌት ደግሞ ፈለሱ፣ ወደ ቢሮ ገቡ። ከቢሮ ደግሞ ወዴት እንደሚፈልሱ አናውቅ። የቤተ ክርስቲያኒቱ የማስተማር ዘዴ አደንዛዥ ነው ያለው አንዱ። እንደውም አደንዛዥ ነው። አመሰላ ሳሁ ንዑዳንና ክቡራን የክርስቶስ ቤተሰቦች፣ የእመቤታችን የወላዲተ አምላክ የአስራት የበኩራት ልጆች ሁላችሁ እንደምን ዋላችሁ? እንደምን ቆያችሁ? እንግዲህ እውነት ለመናገር ሊቀ ሊቃውንት ፍስሐ ጌትነት ከዛሬ 24 ዓመት በፊት ፊደል ያስተማሩኝ መምህሬ ናቸው። በዛን ጊዜ እኔ ሳቃቸው፣ መልካቸው፣ ቁመናቸው፣ ሙያቸው፣ አገልግሎታቸው እጅግ በጣም የሚማርክ ትሁት ስብዕና ያላቸው ሁሉን የሚሰበስቡ ብዙዎቻችን እንድንማር ትልቅ በር የከፈቱልን አባታችን ናቸው። እንግዲህ እሳቸው በሰበሰቡት ጉባኤ ተገኝቼ ከመጀመሪያው እስከ መጨረሻው ድረስ ብሳተፍ እጅግ በጣም ደስ ባለኝ ነበር። እንደ አጋጣሚ ሆኖ ደብረ ዘይት የዝቋላ አቦ ትምህርት ቤት አለና እዛ የትምህርት ቤቱ ምክትል የቦርድ ሰብሳቢ ስለነበርኩ ትምህርት ቤቱ ደግሞ ተዘጋ የሚል ደብዳቤ ስለደረሰኝ ምናልባት እሱ የሚስተካከልበትን አንዳንድ ነገር ብናደርግ ለመመካከር ስለተጠራው እዛ ሄጄ ነው። ስመጣ ደግሞ መንገዱ ዝግ ነው። በዛ ምክንያት ነውና በጣም ታላቅ ይቅርታ ነው የምጠይቀው። ይሄን ካልኩኝ እስካሁን ስላለን ስለመጣንበት ሊቃውንቱ ሊቅ ስለተባሉበት በሰፊው በሊቃውንቱ ተነግሯል። የጎደለ የሚጨመርበት አንዳች ነገር የለም። ከማድነቅ ይበል ከማለት የዘለለ የምንለው ምንጨምረው ነገር የለም። ነገር ግን እኛም ትውልድንና እኛም በታሪክ አጋጣሚ ተገኝተናልና የቤተክርስቲያን ልጅነት ለሁላችንም ተሰጥቷልና እንደው ለመሆኑ ከኛ የጎደለው ምንድነው? ከኛ የቀረው ምንድነው? ምን ስለጎደለ ነው? ምን ስለቀረ ነው? ምንስ መስራት ስላልቻልን ነው አሁን ችግር እየገጠመን ያለው ብለን ካልን እንደው ስለዚህ ተወሰነ ነገር ብንነጋገር ምናልባት ያነቃን ይሆን፣ ያበረታን ይሆን፣ ጉልበት ይሆነን ይሆን የሚል እንደው በአይሞሬ ስለመጣ ነው። የመጀመሪያው እኛ ኢትዮጵያውያን የጥንቱን ስም እንጂ የጥንቱን ማንነት ይዘን አልተገኘንም። ስለዚህ ፎርጅድ ማንነት ነው ሆነ ያለው። ፎርጅድ ማንነት ትክክለኛው ማንነት አይደለም። ኢትዮጵያዊነቱን ነብር ዥጉርጉርነቱን አይተውም አይለቅም፣ ይሄንን ይዞ ይቀጥላል ነው አይደል የሚለው መጽሐፍ። አው በተፈጥሮ ነብር አሁንም መልኩን አልቀየረም። እኛ ግን ራሳችንን ቀይረናል። ራስን ከመሆን ባዕድን መሆን፣ ሌላ አካልን መሆን መርጠናል። እኛነታችን ጠፍቶብናል። እኛነታችንን ፈልገን ማግኘት አልቻልንም። ራሱን ፈልጎ ያላገኘ ሰው እንደ ቃኤል ሲቅበዘበዝ ነው የሚኖረው። ማረፊያውን አያውቅ፣ የሚጨብጠውን አያውቅ፣ የሚረግጠውን አያውቅ።
ያለው ምን ያህል ጠቃሚ እንደሆነ እንደሚያሻግር መረዳት ስለማይችል ዝም ብሎ ያገኘውን የዛንም የዚህንም ሲለቃቅም ራሱን ሳይሆን ዝም ብሎ ተሸካሚ ሆኖ ይኖራል። በቁሙ ተሸካሚ ማለት ነው። ስለዚህ ራሳችን ጠፍቶብናልና ራሳችንን መፈለግ አለብን። አሁን እኛ ሰው ለመፈለግ ነው እየሮጥን ያለ ነው። ሰው ለማዳን ነው እየሮጥን ያለ ነው። መቼኛ ዳንን? መቼኛ ራሳችንን ፈልገን አገኘን? መቼኛ ራሳችንን ሆንን? ይሄ የመጀመሪያው መታሰብ ያለበት ነው። ሁለተኛው አባቶቻችን እንደ ሀገር የሰሩት እንደ ቤተክርስቲያንን ለትውልድ ያሻገሩት ሊቅነትን ከቅድስና ጋር ገንዘባቸው ያደረጉት የሃይማኖት ሰው ስለነበሩ ነው። የሁላችሁ የቤተክርስቲያን ትምህርት ሰው አዋቂ ተብሎ ብቻ አይደለም የሚያበቃው። አዋቂ እከሌ፣ ሊቅ እከሌ፣ ተመራማሪ እከሌ ከምድር እስከ ሰማይ ምናልባት ያለውን ስጋዊ ዕውቀት የመረመረ የተረዳ ተብሎ አይደለም የሚያበቃው። በቤተ ክርስቲያን ትምህርት ሊቅነት ከቅድስና፣ ቅድስና ከሊቅነት ጋር ነው። ሊቅ ተብሎ ቅዱስ ያልተባለ አንድም የቤተ ክርስቲያን አባት አታገኙ። ያ ከሆነ መክኗል ማለት ነው። ቅድም የተነሳው የሥነ ምግባር ጉዳይ፣ በተማሪና በመምህር መካከል ያለው ግንኙነት፣ የትምህርት አሰጣጡ ሂደቱ በሙሉ ለቅድስና የሚያበቃ ነው። ዲያቆን ቢሆን፣ ቄስ ቢሆን፣ መርጌታ ቢሆን፣ ከፍ ብሎ ደግሞ የተማረ በየሙያው ማለት ነው የአቋቋም መምህር ወይ የቅኔ መምህር ወይ የመጽሐፍ መምህር ቢሆን ሙያውን ብቻ ይዞ የሚኖር ሳይሆን በሙያ ውስጥ ትሕትና አለ፣ በሙያ ውስጥ ቅንነት አለ፣ በሙያ ውስጥ ለሌላው መኖር አለ፣ በሙያ ውስጥ ትዕግስት አለ፣ ጽናት አለ፣ እምነት አለ። እንዲህ ሆነውን አባቶቻችን ሀገርን ቤተ ክርስቲያንን ሰርተው የሰጡን። አሁን እምነት ያለው ሰው አለ ወይ? የተከለው እንደሚጸድቅ፣ የጸደቀው እንደሚያብብ፣ ያበበው እንደሚያፈራ አምኖ በጽናት ለማገልገል የተዘጋጀ ሊቅ እናገኝ ይሆን? መምህር እናገኝ ይሆን? አባት እናገኝ ይሆን? ትልቁ ችግር ይሄ ነው። ሶስተኛው ሁላችንም ቁሳዊ ዓለም ውስጥ ነው ያለ ነው። መንፈሳዊ ዓለሙን ትተነዋል። ቁሳዊ ዓለም ምን ማለት ነው? እምንፎካከረው ከሰው ጋራ በመንፈሳዊ ሕይወት ሳይሆን እከሌ ጫማ ገዛ እኔም ጫማ ልግዛ፣ እከሌ ቤት ሰራ እኔም ቤት ልስራ፣ እከሌ መኪና ገዛ እኔም መኪና ልግዛ። ስለዚህ ሰማያዊው ነገር ምን ሆኖብናል ማለት ነው? ተከርኖብናል። መንገዱም ጠፍቶብናል፣ ዳዋ በልቶታል። አሁን እኛ የምናየው የቀደሙትን የጸኑትን አባቶቻችን ሳይሆን ምድራውያን ስጋውያን የቅዱስ ጳውሎስ የሚገልጣቸው አሉ አይደለም? በፍጥረት ብቻ የሚገለጡ ሰው በመሆናቸው ብቻ ሰው የምንላቸው በዛ ልክ ስለሆንን ከኛ በኋላ የሚመጣው ትውልድ ምን ይመልከት? እንዴት አድርጎ ዓለምን ይተዋት? እንዴት የተሻለውን ነገር ያስብ? ምድራዊውን በሰማያዊ፣ ጊዜያዊውን በዘላለማዊ፣ ስጋዊውን በመንፈሳዊ እንዴት አድርጎ ይቀይረው? እኛ ሳንቀየር ለመቀየር መከራ እናያለን። እመኑኝ፣ መጀመሪያ መቀየር ያለብን እኛ ነን። እኛ ከተቀየርን ዓለም በሙሉ ይቀየራል፣ ይለወጣል። የቀየሩ አባቶቻችን እኮ እንደኛ ዘመን ሊቃውንት ሊቅ ተብለው አይደለም። እነ ቅዱስ ጳውሎስ ምናልባት አይናቸውን የገለጡ ስለሆኑ ነው እንጂ ሌሎች እኮ በሙሉ ከአሳጥማጅነት ካልባሌ ቦታ የተጠሩ አይደሉ? ይሄንን ዓለም እኮ እግዚአብሔር በጠቢባን ትግል አይደለም የቀየረው፣ ባላዋቂዎቹን የቀየረው። ለምን? በውስጣቸው መንፈስ ቅዱስ ስላለ ማለት ነው። ከቁሳዊው ዓለም ሳንወጣ አሁን የምንለውን ነገር ማስቀጠል በጣም ይቸግረናል። የመጨረሻው ለዛሬ ነው፣ ሰዓት ከመጠበቅ አንጻር ማለት ነው።
እኛ ራሳችንን የምናይበትና ትውልዱ እኛን የሚያይበት አልገባንም፣ ተላልፈናል። ትውልዱ እኛን የሚያየን አሳንሶ ነው። እኛ ደግሞ ራሳችንን የምናየው በጣም በተሻለ መልኩ እንዳለን ነው አይደል የሚገባን። ስለዚህ ተላልፈናል። ትውልዱ በሚያየን ልክ ራሳችንን አይተን ትውልዱን ያስተያየት ያመለካከት አስተሳሰቡን እንዲቀይር የግድ መጣር አለብን። ካባችን ተነቋል፣ ቀሚሳችን ተነቋል፣ ቆባችን ተነቋል፣ ሻሻችን ተነቋል፣ መስቀሉም ተነቋል። ለምን ብለን ካልን አባቶቻችን ራሳቸውን የተመለከቱበትን ራሳቸውን የገለጡበትን ማንነት ገንዘባችን ስላላደረግን። ስለዚህ ትውልዱ የተዛባ አመለካከት ስላለው እሱን ማረቅ ማስተካከል ይግድ ያስፈልጋል። ከዚያ በኋላ እንስራ ካልን እውነት ለመናገር አልጋ ባልጋ ነው የሚሆነው፣ የዛን ያህል አይከብድም። ስለዚህ መለስ ብሎ ከትውልዱ ጋር ለመዛመድ ጥረት ማድረግ ያስፈልጋል። የኔታ በዚህ ተዋጥቶላቸዋል። እዚህ በአታ የድጓ መምህር ነበሩ የኔታ ነብዩ። እሳቸው ጋር የተወሰነ ጊዜ ቆይቻለሁ፣ አልዘለኩበትም ግን እና የኔታ ስርዓተ ትምህርቱን ዘመናዊ ብናደርገው ምን ይመስሎታል? እንደው ጠርጎ የሚማር ተማሪ የለም፣ ትግሱም የለም። ስለዚህ የትምህርት አሰጣጡን ስርዓት እንቀይረው። ሃይማኖት መቀየር አይደለም፣ ስርዓት ማፍረስም አይደለም፣ ስርዓተ ትምህርቱ ነው የሚቀየረው ብለን እኔ ብቻ አይደለሁም ሌሎችም ተማሪዎች ነበሩ። በዛን ጊዜ ተማሪ የነበሩ አሁን ድጓ ያስመሰከሩ ዶክተር ውቤ ካሳ የሚባሉ አሉ አዲስ አበባ ዩኒቨርሲቲ። ጥያቄ ሲያቀርቡ እኔ ዋጋ ከፍዬ ስንት ዘመን የዘለቁትን ሙያ አንተ በጥቂት ጊዜ ልትይዘው ታስባለህ? አሁን ይሄ መቀማማት አይደለም። የሚያዋጣ ከሆነ እንቀይረዋል። ምን አለ ዛሬ የተነሳው እኔ የወለድኩት ልጅ ከበላይ ቢሆን ምን ችግር አለ? ከተረዳው ካወቀው ከያዘው ለቤተ ክርስቲያን በሚጠቅም መልኩ ካገለገለበት ከተገለገለበት እኔ 30 ዓመት ተምሬ ያለሁና ሌላውም 30 ዓመት መማር አለበት? እኔ 30 ዓመት መከራ አይቻለሁና ሌላውም 30 ዓመት? በፍጹም አይሆንም። እና አይሆንም ተባለ፣ በዛው ቀረ። የዘለቁ ዘለቁ፣ ያልዘለቁ ደግሞ ቻሉት ድረስ ሄደው አቆሙ። አሁን ይሄ ትውልድ እንደ ትናንትናው ተራብ ብትሉት አይራብም ካልተቸገረ በስተቀር። እርግጥ የሚበላም የለም። እንደ ትናንትናው እናት አባትን ተው ብትሉት ከባድ ነው። በተለይ ለከተማው ማለት ነው። ለገጠሩ ጎያቱ በሙሉ ተዘግተዋል። ባዶነት እየተሰማን ያለው፣ መምህራንም እንዳለ በሙሉ ፈልሰዋል። ከተማ ነው ያሉት። ከተማ መሆናቸው ብቻ አይደለም፣ የሚገርማችሁ ከገጠር ፈለሱ፣ ቅኔ ማህሌት ገቡ። ከቅኔ ማህሌት ደግሞ ፈለሱ፣ ወደ ቢሮ ገቡ። ከቢሮ ደግሞ ወዴት እንደሚፈልሱ አናውቅም። ፍልሰት ነው በቃ። ስለዚህ ይሄንን ታሳቢ አድርጎ አንድ ራሱን የቻለ ምክክር ማድረግ ይጠበቃል። ካልሆነ እንደ ሀገር እንደ ቤተ ክርስቲያን እንደው ከልቤ ነው የምናገረው፣ ነገ አሁን ዛሬ የሰማነውን ዛሬ ያየነውን ዛሬ በጣም ያደነቅነውን ለልባችን ለህሊናችን የተመቸንን መልሰን የማናይበት ክፉ ዘመን ሊመጣ ይችላል። ያንን ላለማየት ደግሞ ተግቶ መስራት ያስፈልጋልና ሊቃውንቱ ያሉትን በሙሉ እንዳለ ተቀብዬ ልጆቻችን በትክክል እኛን ይተኩ፣ እኛን መስለው በእኛ ቦታ ተቀምጠው ቤተ ክርስቲያንን ያገልግሉ ብለን ካስብን አባቶቼ ሊቃውንት በቀራችሁ ዘመን እንደው ቢያንስ ማለት ነው የንባብ ቤት እንኳን በየአድባራቱ በየገዳማቱ ቢኖር ቢያንስ
ቤተክርስቲያን ይነስም ይብዛም የዕለት ጉርሳችንን የዓመት ልብሳችንን እንችላለችና እኛ ደግሞ ለትውልዱ ብናስብበት የተሻለ ይሆናል ብዬ አምናለሁ። እውነት ነው። ዘመናዊ ትምህርቱም ተጽዕኖ እየፈጠረብን ነው። እኛ የራሳችንን ትተን የሌላውን ስንፈልግ የኛ ዳዋ እየበላው ነው። እሱም አንድ ራሱን የቻለ ተግዳሮት ነው። እሱን ደግሞ እንዴት አድርጎ ማየት ይቻላል? በተለይ በከፍተኛ የትምህርት ተቋማት ላይ የሚሰሩ ሊቃውንት ሊሰሩበት ይገባል። እግረ መንገዴን አንድ ቲሲስ የጻፍኩት የአብነት ትምህርት አንዱ ክፍል በሆነው በንባብ ቤት ላይ ነው። ፈታኞቼ የካሪኩለም መምህራን ስለነበሩ የኢንስትራክሽን መምህራን ስለነበሩ ሲፈትኑኝ ሙግት ነበር። ቢበዛ 30 ደቂቃ ከፍ ካለም ደግሞ 45 ወይም 40 ደቂቃ የሚፈጀውን 3 ሰዓት ነው የተከራከር ነው። የቤተ ክርስቲያኒቱ የማስተማር ዘዴ አደንዛዥ ነው ያለው አንዱ። እንደውም አደንዛዥ ነው፣ ሽምደዳ ነው። ይሄንን ሸምድዱ ትላቸዋላችሁ። ጽንሰ ሐሳብ አታስይዟቸውም፣ ንድፈ ሐሳብ አታስይዟቸውም። እናንተ ያላችሁትን መልሰው የሚደግሙ ናቸው እንጂ የራሳቸውን ፈጠራ መፍጠር የሚችሉ አይደሉም የሚል ነው። በተለይ ከማህበራዊ ሳይንስ ተመራማሪ እንዲህ አይነት ነገር ስሰማ እጅግ በጣም ቅስም ነው የሚሰብረው። አንደኛ ቤተ ክርስቲያኒቱን ስርዓቷን ትምህርቷን አያውቁም። ትናንሽ ነገር ያነቡና በቂ ግንዛቤ ሳይኖራቸው ለትችት ይቀድማሉ። እነዚህንም መገዳደር ያለብን ይመስለኛል። ሰው በሚያውቀው ልክ ነው መናገር ያለበት እንጂ መናገር ስላለበት ሁኔታዎች ስለተመቻቹለት ብቻ የሚናገር ከሆነ ይሄም በራሱ አደጋ ስለሆነ እዛ ላይ መስራት ያስፈልጋል። ትናንትና ብፁዕ አቡነ መርሃ አዲስ አበባ ዩኒቨርሲቲ ሲምፖዚየም ሲዘጋጅ የመጀመሪያው ሰው ነበሩ፣ ይገኙ ነበር። ፕሮፌሰሮቹን አፋቸውን አዘግተው ይመልሱ ነበር። ግዕዝ ሞቷል፣ ግዕዝ ሕያው ቋንቋ አይደለም ብለው ሲሉ የተናገሩት ቃል የሞትከው አንተ ነህ፣ ግዕዝ ግን ሕያው ነው። የምትናገረው አማርኛ 50% ግዕዝ ነው። ይሄንን የሚያስተምርህ የሚነግርህ የሀገርህ ባለሙያ አንተ ጋር ስለሌለ ይሄን ደፍረት እናገራለህ ይሉ ነበር። ለዚህ የራሳቸው ምክንያት አላቸው፣ ማስረጃ አላቸው። በዚህ ልክ ሌሎች ቤተክርስቲያኒቱን መወከል በማይችሉበት ሁኔታ ወክለው ሲናገሩ እኛም ማስተካከል ማንችል ከሆነ አስቸጋሪ ነው። እንደምታውቁት ስለኛ ቤት የማይናገር፣ ስለኛ ቤት የማይተነትን፣ ስለኛ ቤት ማብራሪያ የማይሰጥ፣ ስለኛ ቤት አውቃለሁ ማይል የለም። ለምን? አዋቂዎቹን ዝም በሉ ብለናቸዋልና። አዋቂዎቹ እንዳይናገሩ መድረክ ከልክለናቸዋል፣ እኛንን የምንናገረው። ይሄም ሊታረም ይገባዋል። ጠቅለል ባለ መልኩ ከደረስኩበት ጊዜ ጀምሮ ያየሁት የሰማሁት የሚያስደንቅ ነው። እንግዲህ ሊቀ ሊቃውንት ከመምህራን ሀብት አንዱ ማስተማር ነውና ገንዘባቸው አድርገዋል። እኔ ልጆችን ለማስተማር አስተማሪ አጥቼ ተቸግሬያለሁ። ወዴት ልውሰዳቸው? ለየትኛውስ መምህር ልስጣቸው? ማንስ ይይዝልኛል? እውነት ለመናገር ለኔ ጭንቀት ነው። እኔ ባሰብኩት ልክ አልሆነልኝም፣ ቢያንስ በልጆቼ ማየት አለብኝ የሚል ጉጉት ነው። እንዳላስተምር የእውቀት ውስንነት አለ፣ የጊዜም ደግሞ ጥበት አለ። የምንገናኘው ምናልባት በተወሰነ ጊዜ ነው፣ ወይ ሳይተኙ ከደረስኩ ወይ ደግሞ ጧት ሲነቁ ነው የምንገናኘው። እጅግ በጣም ፈተና ነው። በዚህ ልክ ቤተ ክርስቲያንን ታሳቢ አድርጎ ከጊዜ ከፍሎ እነዚህን ወጣቶች ሰብስቦ በጾታ ሳይለዩ ወንዱም ሴቱም እንዲማር ማድረግ ቤተ ክርስቲያንን ድጋሚ መስራት ነው። አንድ ቤተ ክርስቲያን አይደለም የሰሩት፣ ሁለት ቤተ ክርስቲያን አይደለም የሰሩት፣ የኢትዮጵያን ቤተ ክርስቲያን እንደሰሩ ነው ምስክርነት የምሰጠው። ክብር ይስጥልኝ። አመሰግናለሁ። አመሰላ ሳሁ